ቤተክርስቲያናችን መካነ በረከት ቅዱስ ዮሐንስና ቅድስት አርሴማ ቤተክርስቲያን ነው ያለንበት ቦታ ይሄን ይመስላል። ስሜ ግርማ ኃይለ መለኮት እባላለሁ። የዚህ ቅዱስ ቤተክርስቲያን የመካነ በረከት ቅዱስ ዮሐንስና ቅድስት አርሴማ ቤተክርስቲያን አሰሪ ኮሚቴ ሰብሳቢ ነኝ። እንደምታዩት ህንጻው ለዚህ ያህል ጊዜ በዚህ ደረጃ ላይ ነው ያለው። እስካሁን ድረስ አንድ አንደርግራውንድ ስላብ ጨርሰናል። በዚህ አመት ደግሞ እንሰራለን ምነው ሁለተኛውን ስላብ አንድ ቤተክርስቲያን አለ፣ ሶስተኛ ህንጻ ማለት ነው። የቤተክርስቲያኑ ዲዛይኑ ከላሊበላ የተወሰደ ነው። ከአዋሳ ገብርኤል፣ ከደሴ ገብርኤል፣ ከአዘዞ እመቤታችን ቅድስት ድንግል ማርያም ህንጻዎች ሚክስ የተደረገ ህንጻ እንትን ነው፣ ዲዛይን ነው። ከተማችን ማህበረሰብ፣ የደብሩ አካባቢ ማህበረሰብ በእቅምም በእቁብም የተለያዩ ስጦታዎችን ሽያጮችን በማዘጋጀት በመሸጥ እዚህ ደረጃ ደርሰናል። እዚህ ሁሉ ደረጃ ደርሰን በፈለግነው መጠን ያልደረስንበት ሁኔታዎች ነው ያሉት። ነገር ግን ለመላው የክርስትና የኦርቶዶክስ እምነት ተከታዮች ማስተላለፍ የምፈልገው በአይነቱ የተለየ በተለይ ደግሞ በአካባቢያችን ደግሞ እጅግ በጣም ምጡቅ የሆነ የመጀመሪያ ቤተክርስቲያን ነውና በተቻለው መንገድ በውጭም በሀገር ውስጥም ያለው ማህበረሰባችን አማኙ ለዚህ ቤተክርስቲያን አስተዋጽኦአቸውን የምታደርጉበት እጃቸውን የምትዘረጉበት መንገድ እንዲፈጠርልን በሰማዕቷ በቅድስት አርሴማ ስም ጥሪያችንን ማስተላለፍ ፈልጋለሁ። ስሜ መጋቤ ጥበብ ቀለመወርቅ ታርቅ ይባላለሁ። የዚህ ግዙፍ ህንጻ ቤተክርስቲያን ዋና ተቋራጭ ባለሙያ ነኝ። ፕላኑ ላይ እንደሚታየው እንግዳ አርአያ ቤተክርስቲያን ዘተረክበ ማህበ እግዚአብሔር ፕላኑ ላይ ምክንያቱም ቤተክርስቲያን የግዕዝ ባለቤት ስለሆነች በግዕዝ ገልጸናል ዲዛይኑ ማለት ነው። ትርጉሙ ይሄ ቤተክርስቲያን እንግዳ ነው፣ አዲስ ነው፣ አሁን ፊት አልተሰራም፣ ኮፒ የሆነ ነገር አይደለም፣ ለመጀመሪያ ነው፣ ብቸኛ ቤተክርስቲያን ነው የሚል ነው ትርጉሙ። ታች ላይ እንግዲህ እንደሚታየው ከባንዲራ በላይ ያለው አንድ ቤተክርስቲያን አለ፣ ራሱን ችሎ ከባንዲራ በታች አንድ አለ። አሁን ከሚታየው ከስላው በታች አንድ ቤተክርስቲያን አለ። በድምሩ 3 ቤተ መቅደስ አለ፣ 3 ቅድስት አለ፣ 3 ቅኔ ማህሌት አለ፣ 13 ጉልላት አለ፣ 318 መስኮት አለ። 318 መስኮት የተለያየ ቅርጽና ዲዛይን አላቸው። በመስቀል አይነት የተቀረጹ አሉ። ከሰው ፊት ጋር ከተፈጥሮ ጋር ዲዛይን የሆኑ ነገሮች አሉ። በጣም ልዩ ልዩ የሆኑ ጥበብ የተሞላባቸው መስኮቶች አሉ። ወደ 120 አምደ ወርቅ አላቸው። 36 በር አለው። ይሄ ሁሉ ቁጥሩ ብቻ አይደለም የተቀመጠው፣ በቁጥሩ ልክ ምሳሌነት አለው። 36 በር መሆኑ የ36 ቅዱሳት አንስት ምሳሌ ነው። 318 መስኮት መኖሩ የ318 ሊቃውንት ምሳሌ ነው። 120 አምደ ወርቅ መኖሩ የ120ው ቤተሰብ ምሳሌ ነውና በጣም ልዩ የሆነ እንከን የለሽ ጥሩ ቤተክርስቲያን ነው እየተሰራ ያለው። ይሄ እንግዲህ ጥበቡ የእግዚአብሔር ነው፣ ከማንም አይደለም የተገኘው። እዛ ላይ እንደገለጽኩ ዘተረክበ ማህበ እግዚአብሔር የሚለው ከእግዚአብሔር የተገኘ ነው እንጂ ከማንም የተኮረጀ ከማንም የተወሰደ አይደለም። እንግዲህ ይሄን ለመስራት አሁን ፊት ወደ 50 ምንኤል ፈጅቷል። አሁን ሁለተኛውን ስላብ ለማልበስ ወደ 20 ምንኤል ያስፈልጋል። በጥቅሉ ቶታሉ ወደ 500 ምንኤል ብር ነው የሚያስወጣው። ይሄን ለመስራት እንግዲህ በአገር ውስጥም በአገር ውጭም ያላችሁ እጃችሁን ዘረጉና የእግዚአብሔር አምላክ ቸርነቱ በትንቢተ ሐጌ ላይ ወርቁም ብሩም የኔ ነው ስለሚል እንደው እግዚአብሔር አምላክ ልግስናውን ሰጥቶ ህይወታችሁን ጠብቆ እንድትለግሱና እንድትረዱ ይሄን ቤተክርስቲያን ወደ ፍጻሜ እንድናደርሰው የሚለውን መልእክት አስተላልፋለሁ።